ሰላም ሰላም፣ እንዴት ናችሁ? በሀገራችን የሚገኙ በርካታ ተክሎች የጤና በረከቶች ናቸው። ከነዚህም ውስጥ ሱፍ ወይም ደግሞ ሰንፍላወር አንዱ ነው። ዛሬ ሱፍ ለሰውነታችን ያለው ጠቀሜታና በውስጡ የያዛቸው ቫይታሚንና ሚነራሎችን እናያለን። ይህ ስለ ጤናችን የምናወራበት ጤናን አርሂቡ የተሰኘ ቻናል ነው። እኔ ትዕግስት ነኝ። አብራችሁን ቆዩ ስል በትህትና ጠይቃለሁ። ሱፍ በቀላሉ ልናገኘው የሚገባ በጾም ወራት አዘውትረን ልንጠቀማቸው ከምንችላቸው ቅባታማ ተክሎች መካከል አንዱ ነው። በብዛት በሀገራችን በዘይት መልኩ ወይም ደግሞ ሰንፍላወር በሚል በርካታ ሰዎች ይጠቀሙታል። ከሱ በተጨማሪ ሱፍን ከመደበኛ አመጋገባችን ውስጥ ብናካትተው በርካታ ቫይታሚን፣ ሚነራል፣ ፕሮቲን፣ ካርቦሃይድሬት እንዲሁም ደግሞ ሎ ኮሌስትሮል ወይም ደግሞ አንሳቹሬትድ ፋትን የያዘ በመሆኑ ለሰውነታችን በርካታ ጠቀሜታዎች አሉት። ከነዚህም ውስጥ ካንሰርን ለመከላከል፣ ለአጥንት ጥንካሬ፣ ጭንቀትን ለማስወገድ፣ ንጹህና አንጸባራቂ ቆዳ እንዲኖረን ለማድረግ፣ ለደም ማነስ፣ የሰውነት ድርቀትን ለመከላከል፣ ከልብ ጋር ተያይዘው የሚመጡ በሽታዎችን ለመከላከል እንዲሁም ደግሞ አንቲ ኢንፍላማቶሪ ኢፌክት አለው ከምንለው ውስጥ ይካተታል። ሱፍ በውስጡ በርካታ ቫይታሚን እና ሚነራሎችን የያዘ ኤክሰለንት ሶርስ ኦፍ ፕሮቲን ከምንላቸው መካከል አንዱ ነው። በውስጡ የያዛቸው ቫይታሚን እና ሚነራሎች መካከል ስንመለከት ቫይታሚን ኢ፣ ቫይታሚን ቢ ኮምፕሌክስ ማለትም ቲያሚን፣ ፎሌት፣ ቫይታሚን ቢ6፣ ቫይታሚን ቢ1፣ ማግኒዚየም፣ አይረን፣ ፎስፎር፣ ሲሊኒየም፣ ኮፐር፣ ማግኒዚየም፣ ዚንክ፣ ፖታሺየም እና ካልሲየም ይጠቀሳሉ። ታዲያ እነዚህ ቫይታሚን እና ሚነራሎች ያላቸውን ጠቀሜታ በጥቂቱ ስንመለከት በቫይታሚን የበለጸገ በመሆኑ ጤነኛ የሰውነት ቆዳ፣ ፀጉርና ጥፍር እንዲኖረን ያደርጋል። እንዲሁም ደግሞ ፎሌት የተባለ ቫይታሚን በመያዙ አዳዲስ የቆዳ ሴሎችን እንዲመረቱ በማድረግ ንጹህና አንጸባራቂ ቆዳ እንዲኖረን ያግዘናል። ይህ በእንዲህ እንዳለ በቫይታሚን ቢ ወይም ደግሞ ቲያሚን የያዘ በመሆኑ በቀላሉ በቂ ኢነርጂ ለሰውነታችን በመስጠት ንቁ እንድንሆን ያደርገናል። አይረን በመያዙ ደግሞ ደም ማነስን በቀላሉ እንድንከላከል ይረዳናል። ከሱ በተጨማሪ ከልብ ጋር ተያይዘው ለሚመጡ በሽታዎች ወይም ደግሞ ካርዲዮቫስኩላር ዲዚዝን ለመከላከል ከፍተኛ የሆነ ጠቀሜታ አለው። ይህ በእንዲህ እንዳለ ሲሊኒየም የተባለ ቫይታሚን ደግሞ ኢሚዩን ሲስተማችንን ቡስት በማድረግ ወይም ደግሞ በሽታ የመከላከል አቅማችንን በመጨመር ለካንሰር የመጋለጥ እድላችንን ይቀንሳል። ታዲያ በቀን 30 ግራም የሚመዝን ሱፍን ለአመጋገብ አመቺ በሆነ ሁኔታ አዘጋጅቶ መጠቀም ይመከራል። ይሁን እንጂ ከፍተኛ የሰውነት ክብደት ላላቸው እንዲሁም ደግሞ አለርጂ ለሆኑ ሰዎች አይመከርም። ስለ ሱፍ የነበረን ማብራሪያ ይሄን ይመስላል። ሱፍን በቀላሉ የምግብ ገበታችን ላይ በማካተት በርካታ ጠቀሜታዎችን እናገኝ፣ ራሳችንን ከተለያዩ በሽታዎች በቀላሉ እንከላከል ስንል የዛሬ ቆይታችንን ጨርሳለን። ስለነበረን ቆይታ እናመሰግናለን። ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየት ኮሜንት ላይ ያስቀምጡ። በሌላ ርዕስ እስከምንገናኝ መልካም ቆይታ